ዲፖርት ተደርጋችሁ ማለትም ተይዛችሁ ታስራችሁ ወደ ሀገር ለገባችሁት በእንዴት አይነት መልኩ ወደዛ ሀገር ተመልሳችሁ እንደምትሄዱ ላሳውቃችሁ ነው። ይሄን ቪዲዮ ደግሞ ታዲያ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ሌላኛውስ አንቺ ለምንድን ነው ተመለሰሽ ወደ ስደት የመጣሽው? ዩቲዩብን መስራታችሁም ነበር ወይ? የራስሽ ስራ ትንሽም ቢሆን ከፍተሽ መስራት አይቻልም ነበር ወይ? ወደ ሀገር ልንገባ ነበር እና የከሌ እያየን ተስፋ ቆረጥ ለምትሉ እህቶቼ አጥር ያለ መልእክት ላስተላልፍላችሁ ፈልጋለሁ። ዛሬ ካለውበት ሀገር ሆኜ መልእክቴን አስተላልፍላችኋለሁ። ያለሁት እንግዲህ ሳውዲ ነው። ነገር ግን ከዚህ በፊት የነበርኩት ዩናይትድ አረብ ኤምሬት ነውና እንዴት ወደዛ እንደሄድኩኝ ወደ ኢማራትስ በምን አይነት መልኩ መመለስ ይችላልው የምለውን በጋራ እናየዋለን። እስከ መጨረሻው ሰብስክራይብ እያደረጋችሁ ከኔ ጋር ቆይታ አድርጉ። ቤተሰብ ልጆች ደጆች ብሏል። ቤተሰብ ወፈርፈር ብያለሁ። ኢትዮጵያ የተስማማው ለኔ ብቻ ነው እንዴ? የምር ወፈርፈር ብያለሁ። ከበፊቱ በደንብ ጨምሬያለሁ። ሰላም ውድና የተከበራችሁ የናርዲ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ አሸወና ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ የሚተላለፍላችሁ ኔትወርክ ከሳውዲ አረቢያ መካ መዲና እና እንዴት ናችሁ ቤተሰቦቼ? ለናርዲ አዲስ የሆናችሁ ቻናሉ ሰብስክራይብ ማድረግ የግዴታ ነው። እንዲሁም ቪዲዮውን ከወዳችሁ ደግሞ ላይክ፣ ደስ ካላችሁ ደግሞ ሼር ማድረግ እንዳትረሱ። ዛሬ አጥር ያለ እናንተ ምላሽ ልሰጥና ለምን ተመልሼ እንደተሰደድኩ እንዲሁም የት እንደተሰደድኩኝ ልነግራችሁ ፈልጋለሁ። እነሆ አንድ ነገር ዛሬም ነገም ደግሜ መናገር የሚፈልገው ነገር አለ። እሱስ ምንድነው? ሰው እንደ ቤቱ እንጂ አይኖር እንደ ጎረቤቱ የሚባልና እኔ የትኛውንም ነገር ስናደርግ ውሳኔው በእኛ እጅ ይሁን የምለውን ሁሌም ደግሜ ደጋግሜ የምናገራችሁ ቃል ነው፣ እንዳትረሱ። ምክንያቱም እኔ እኖረዋለሁ ብዬ የወሰንኩበትን ሀገር ኤኬሌ ሄደ ብዬ ግን ሰርዤ አልሄድም። ኤኬሌ መጣ ብዬ ደግሞ ተመልሼ አልመጣም። ሲጀመርም ወደ ሀገር ስገባ የገባውበት ምክንያት አለኝ። ሌላኛው እህቴ ለምን አንድ ቦታ ተረጋግተሽ አሰሪኝ ዘንድሮ ምን ነክቶሽ ነው ምናምን እንዲሁም ተመላለሽ የምለው ኦፍ ኮርስ ይገባኛል። እኔም ሳልረዳ ቀርቼ አይደለም። በርግጥ የት ነው የተመላለስኩት? እኔ ሶሻል ሚዲያ ላይ የምታውቁኝ ከዛሬ 5 ዓመት አካባቢ ነው። የዛኔም ጆርዳን ሀብዬ በሄድኩ በ4 ወሬ ወደ ሶሻል ሚዲያ በዩቲዩብ መስኮት ወደ እናንተ መጣው። ታዲያ ጆርዳን የነበረኝን ቆይታ በሙሉ ከናንተ ጋራ ነው የነበርኩት። ኮንትራታችን ግዴታ 2 ዓመት ነው ታውቃላችሁ። 2 ዓመት ከ3 ወር እዛ ሰራው። ሶስተኛን ለመቀጠል በሚፈልግ ጊዜ ቻናሌ ላይ በዛን ጊዜ ያልነበራችሁና ያን ቪዲዮ ላላያችሁ ሰዎች እንዲሁም አሁን ዩቲዩብ እየከፈታችሁ ላላችሁ እህቶቼ አንድ ነገር ልነግራችሁ ፈልጋለሁ። በዚሁ አጋጣሚ እኔ ለምን ተመላለሽ ስለምለው መረጃ ነው ልሰጥ የመጣሁት። ሌላው ግን እንድትጠነቀቁ የምፈልገው ሶሻል ሚዲያ ላይ እንደኛ ለምትሰሩ እህቶቼ እኔ ከጆርዳን ለቅቄ መውጣቴ ትልቁ 90% መንስኤ 3ኛ ዓመቴን ልቀጥል በነበረበት 2 ዓመቴን ጨርሼ የ3ኛ እነሱ ለምኑኝ በጣም እኔ የቤተሰብ ናፍቆት ምናምን ከ2 ዓመት ምናምን በለች አልቀመጥም። እውነታው ስነግራችሁ 10 ዓመት 8 ዓመት 6 ዓመት 10 ምናምን ዓመት ለምትሰሩት እግዚአብሔር ብርታቱን ከዛም በላይ ይስጣችሁ። ሌላ ምንም ማለት አልችልም። 2 ዓመቱ ሞቼ ነው ናፍቆት የምችለው እውነቱ ሳወራችሁ። ሌላው ግን እንደምንም ብዬ 3ኛ ልቀጥል ሲል ሶሻል ሚዲያ ላይ የኔ ቪዲዮ መጥቶላቸው 280 ቪዲዮዬ ተደልቶብኝ ብዙ ቻሌንጆችን በቻናሌ የተነሳ አሳልፌ ያም ነገር ለኔ ከባድ ጉዳቶችን ተጽዕኖዎችን አድርሶብኝ
ቻናሌ ላይ የነበሩት ቪዲዮ በሙሉ ዩቲዩብ ዳሜጅ ተደርጎ ሰብስክራይቡ ቀርቶ ሰብስክራይቡን ደግሞ ኢሜሉን ከኔ ጋር በማጥፋት እንዲተርፍልኝ አድርጌያለሁ ማለት ነው። ባጭሩ ስነግራችሁ ዩቲዩብ ስለደረሱበት ነው ከነሱ ጋር መቀጠል ያልቻልኩት። ባጭሩ አማርኛ የጆርዳንን ጉዳይ በዚህ ቋጭላችኋለሁ። ምክንያቱም መሄጃዬ በደረሰበት ነበረ ቻናሌን እነሱ ያገኙት። ለልጅ ዩቲዩብ በቴሌቪዥን ስከፍቱ የኔ ቻናል መጣላቸው። ያ ነገር ከባድ ጸብ ፈጠረ። ሶሻል ሚዲያ ላይ እንዲሰራ አይፈልጉም። ማንኛውም አሰሪ ደግሞ ኢትዮጵያዊም በሉ የትም ሀገር በሉ የትም ከነሱ ቤት እንድትወጡ በየሆነ ነገር እንድትለወጡ በየሆነ ነገር ታዋቂ እንድትሆኑ አይፈልጉም። ይሄ ግልጽ ነው። ሁሉም ሰው የነሱ አገልጋይ ሆናችሁ እንድትቀሩ ነው የሚፈልጉትና በዛ የተነሳ ኮንትራቴን እንደጨረስኩ ማሰላም ብዬ ወደ ሀገር ገባው። ደሞዙን ላይ እንጨምርልሻለን ብሎ አልቅሶ አለቃቅሶ ይሄው በዩቲዩብ የመጣችሁ ብዬ ወደ ሀገር የነካው። ከዛን ህይወት ይቀጥላልና ኢትዮጵያ ቆይቼ ግን እኖራለሁ በሚል በፍጹም አልተቀመጥኩም። በሰዓቱ የገባሁት በዛ ኬዝ ስለነበረ ተመልሼ ዩናይትድ አረብ ኤምሬት ለመምጣት በጣም ፕሮሰሱ አድካሚ ነበር። ስለ ሲኦሴም አሁንም እየጠየቃችሁኝ አላችሁ። የከዚህ በፊቱ ሲኦሴ አያገለግልም ወይ? ጆርዳን በሄድኩ ጊዜ የሄድኩበት ሲኦሴ ለኢማራት አምና ሲመጣ አላገለገለም። በእንዴት አይነት መልኩ ካላችሁ የዱሮ ሲኦሴ ኖርማል ሰርቲፊኬት ድርጅቱ የሚሰጣችሁ ማህተብ ያለው ነበር። ድጋሚ የዛሬ አመት ከምናምን ወደ ኢማራት ደግሞ ሲመጣ ምን ሆነ? ኦንላይን እንደ ሚኒስትሪ ኦንላይን ሆነ። የዘንድሮ ደግሞ ምንድነው? ከኦንላይንም በዘለላ የእጅና የአይን አሻራ አለው። የአምነው ለዘንድሮ አያገለግልም። 3 አመት ያላለፈው ከሆነ ግን አሻራ ብቻን ትሰጡና ኦንላይን ታስደርጋላችሁ። ምን ከሆነ ሲኦሲያችሁ 3 አመት ያልሞላ ከሆነ ኦንላይን ካለ አሻራ ብቻ ነው የምትሰጡት ማለት ነው። የከዛ በፊትና የትኛውም ሲኦሲ 3 አመት ካለፈው አገልግሎት የለውም። ይሄን በዚህ አጋጣሚ ነግራችኋለሁና የአምናው ደግሞ መጣውኝ ከኔ ጋር የነበራችሁ በኢማራት በመጣው ጊዜ አምና ከኔ ጋር ማለትም በቻናሌ ላይ የነበራችሁ ሰዎች ታውቃላችሁ። ማንኛውም ሰው እሰራለሁ፣ አገኛለሁ፣ እለወጣለሁ ብሎ ይወጣል። በስራ ላይ ደግሞ ስትሰሩ እጅ መቆረጥ አለ፣ እጅ መቁሰል አለ፣ መውደቅ መነሳት አለ፣ ማላብ አለ፣ መድከም አለ አይደለም? ልክ እንደዛው ቻሌንጆች አሉ። ልክ እንደዛው ደግሞ በተቃራኒ የስራዎች አለመሳካት አለ። አንዳንዴ የሆነ ነገር የኛ ተስተካከለ ብለን የሰዎች ላይ ብዙ ባንል መልካም ነው ልላችሁ ፈልጋለሁ። ከርዕስ ያልወጣና አምና እንደመጣው ነው እኔ ራናዊ የሆንኩት የምታውቁ ልጆች ታውቃላችሁ። እኔ ደግሞ ዘንድሮ ስገባ ታይዤ ታስሬ አለመሆኑን 100% አሁንም አመናችሁ ማላመናችሁ ደግሜ ልንገራችሁ። ለምን ካላችሁ ዩናይትድ ላይ ዘንድሮ በ2024 ማለቂያ ላይ ከሴፕቴምበር እስከ ኦክቶበር ለ2 ወር የተሰጣ ምን ነበረ? የምህረት አዋጅ። ምህረት አዋጁን ተጠቅሜ ነው የገባሁት። ምህረት አዋጁን እንድጠቀም የተገደድኩት ለምን እንደሆነ ታውቃላችሁ? እንደሌሎች እኔ ስደት ላይ ሲመላለስ ይሁን እንጂ እኔ በዚች 5 አመት ወደዚህ ነው እንግዲህ ጆርዳን ወኛ አወቃችሁኝ። ከዛ ኢትዮጵያ ገባው፣ ከዛ ኢማራት መጣው፣ ከኢማራት ገባውኝ ዘንድሮ። ያ ረጅም ይምሰላችሁ እንጂ ያን ሁሉ አመትም እኔ ወደ ስደት ሀብዬ ሲሄድ እናንተ ፍሬሽ ሳትሆኑ የዛኔም 4 5 እና ከዛም በላይ አመት የሰራችሁ ነው የነበራችሁ። በአጠቃላይ እኔ ካወቃችሁኝም መሄድ ከጀመርኩ 5 አመት ነው ስደትን ማለት ነው። ባጭሩ ምንድነው እናንተ ምዛው ቁጭ ብላችሁ ጎብኚ ብቻ አትሁኑ። በቃኝ ብላችሁ ለቀቅ አድርጉት። ለተረኛው ንልቀቅ ለማለት ነውና ወደ ዋናው ጉዳይ ግስ መለስላችሁ። ጠፍቶ መስራት በጣም ከባድ ቻሌንጅ እንደሆነና ውጪ ላይ እየሰሩ ግስቱሙን የሌላቸው ውጪ ላይ እየሰሩ 10 አመት 15 አመት የሚሰሩት እህቶች ሳይ ምን ይሁን መንስኤያቸው ብዬ በጣም ተጠግቼ የመጠየቅ ፍላጎት ነበረኝ። የቶኜ ጠለቤት ሆኜ ማለት ነውና ያን ነገር ባጭር ጊዜ ውስጥ አወቅኩ። እኔ ደግሞ እግዚአብሔር ለኔ የምህረትን ጊዜ እንደሰጠኝ ለኔ የምህረት ቀን እንደሰጠኝ እቆጥረዋለሁ። ለምን ካላችሁ ስደት ላይ ሆኜ አጎቴን አጥቻለሁ፣ የእህቴን ልጅ አጥቻለሁ። እንደዛው ደግሞ የሰው ልጅ ነን ሁላችንም ሄጅና እናት አባት ከዛም ከእናት አባት ይባሰ የለም እንግዲህ አይደለም። ይሄ የማይዋሽ እውነታ ነው። ሁላችንም በየተራችን የሚደርሰን ጉዳይ ነውና የትኛውም ነገር ቢፈጠር ራናዊ የሆነ ሰዎች ብድግ ብለን መሄድ አንችልም። ያ ነገር ትልቅ የጭንቅላት ካንሰር ሆነብኝ።
ማሄድ ወደ ኢትዮጵያ ላይ ሄጄ ተመልሶ ኢማራት መምጣት ያለ መቻልም የራሱ ጉዳይ። እኔ ግድ ኢማራት ላይ አይደለም ኑሮዬ፣ እዚህ ስለሰራው አይደለም ዱሮ የኖርኩት። ስለዚህ ኢትዮጵያ ላይ መስራትን እችላለሁ። ተመልሼ መምጣቱ ከሆነ እሰየው፣ ካልሆነም እሰየው በሚል ነው ብድግ ብዬ ቋጤ ሳልን ምህረት አዋጁ በ11ኛው ሰዓት መጀመሪያ ብዙ አሰሪዎች ኢቃማና አሰራልሽ ከፊል እንሆንሽ አሉኝ። እግዚአብሔርን ምሰራበት ቤት በፍጹም አሻፈረኝ። ከእንደገና 2 ዓመት ለዛውን ከእንደገና ተመልሼ ወደ ጠለብ አይሆንም አልኩኝ። ልክ ግን በፖሊስ አዋጅ ተሰጥቶ ምን ተብሎ እንዲያዙ ምናምን ብዙ ነገሮች ሲፈጠር ከመያዝ ከምኑ በላይ ውከት ሆነብኝ። ምኑ እንዴ በደጅ ስትሰሩ ወጪ እያንዳንዱ ከናንተ ነው። የቤት ክራይ አለ። ብትታመሙ በግላችሁ ነው የምትታከሙት። ወደ ሀገር የሆነ ነገር አጋጥሟችሁ መሄድን ብትፈልጉ በአንድ ጊዜ ብድግ ብላችሁ መሄድ አትችሉም። እንደነገርኳችሁ ብዙ ነገሮች አሉ። ትሰራላችሁ፣ ለአዳ ሰርቶ ለባዳ ለባለቤቱ እዳ እንደተባለው ትሰራላችሁ። ለቤት ክራይ ነው፣ ለቀለብ ነው፣ ብትታመሙ ለሕክምና ነው። ስራን በራሳችሁ ደላላ እየከፈላችሁ ነው የምትገቡ። ብዙ ቻሌንጁ ስቃዩ ፈተናው የበዛ ነው። የደጅ ለሚሰሩ ልጆች እኔ አዘንኩላቸው። ያንንም ያልተጠቀሙና የቀሩ ልጆች አሉ። እኔ በአንድ ዓመት እግዚአብሔር አስመልጦኛል። በ10 ዓመት አንድ የመጣውን የምህረት አዋጅ እኔ ላይ ዙሩ እኔ ላይ በመሆኑ እኔ እንደዛ ራናዊ ከሆንኩ በኋላ ይሄ ነገር መከሰቱን የምህረት አዋጁን በ10 ዓመት ነው እንግዲህ እኔ የዛሬ 10 ዓመት ስደት ወዴት እንደሆነ ባላውቅም፣ ነገር ግን የዛሬ 5 ዓመት ምህረት አዋጁ እንዳልመጣ እዚህ ነበር ከሆኑ ሰምቻለሁኝና ያን ተጠቅሜ ነው ወደ ሀገር የገባሁት። አሁንም በደጅ ላይ የምትሰሩ እህቶች ስራ ሰዓት መርጡ ሳታማርጡ እስካገኛችሁ ድረስ ስሩ። የደጅ ህይወት እንዲህ እንደቀላል እንደዋዛ የሚወራ አይደለም። እኔ ጊዜ ሳልፈጅበት በአንድ ዓመት እግዚአብሔር አምላክ ለኔ እውነት ከማንም በላይ እንደሚያደላልኝ ከማንም በላይ ለኔ እንደሚያስብልኝ ፈጣሪ እንደሚያስብልኝ ግልጽ ነው። ነገር ግን እኔ ጊዜን ተጠቅሜበታለሁ። ያችን አጋጣሚ ተጠቅሜ ወደ ሀገር ገብቼበታለሁ። ለዛውም ነግራችሁ ነገር ደግሞ የነበርኩባቸው አሰሪዎች እኔን በጣም ይፈልጉ ስለነበረ እኔ በምግብ ሙያ ውስጥ ነው በአሁን ጊዜ ተሳትፌ ያለው ከ2 ዓመት ወደዚህ ማለት ነውና ግማሹን የበረራ ትኬት በምህረት አዋጁ ወቅት እጅግ በጣም እጥፍ ሆኖ እንደነበር ታውቃላችሁ። እሱን እንዲሁም ዴሴፓሲ ላይ ያለቁት ወረቀቶች እያንዳንዱን ክፍያው ለእነሱ ናቸው የፈጸሙ። ሀገር ግን ገብቼ ከኔ ጋር የነበረችውን በተለያዩ ጥንቅጥ ነገሮች ተፈጥሮ ነው ኢትዮጵያ ገብቼ ዘንድሮ በ10ኛ ቀኔ ወይ በ15ኛ ቀኔ ነበር ተመልሼ ለመምጣት ተነጋግረን የሄድኩት። ነገር ግን የሲኦሲው ጉዳይና ኢትዮጵያ ላይ ያሉት ስትራቴጂዎች ፈጽሞ በ15 ቀን ወደዚህ ተመልሼ እንዳልመጣ አድርጎኝ ነው ኢትዮጵያ የቆየሁት እንጂ ገብቼ ማክሲማም ከ10 እስከ 15 ቀን ቆይቼ ፓስፖርቴን ጨርሼ፣ ምክንያቱም ፓስፖርቴ እንዳይታደስ እዚህ ጊዜውም አልቆ ነበር። 5ኛ ዓመቱ ጊዜው አልቆ ነበር። በኦንላይን እንኳን እንዳይወጣ ፓስፖርቴ ቢኖር ግን እዚሁ ታድሶ ይቃማ ይሰራል ነበር። እነዛ ነገሮች መሆን ባለመቻላቸው እኔ ኢትዮጵያ ሄጄ ፓስፖርቴን አድሼ ቪዛ ተልኮልኝ፣ ምክንያቱም ፓስፖርት እጃችሁ ሳይኖርና የታደሰ ፓስፖርት ሳይኖር ቪዛና ትኬት ይዛችሁ ወደ ኢትዮጵያ መሄድ አትችሉም። እና በእንደዛ ልመጣ የነበረው በሲኦሲ ምክንያትና በፓስፖርቴን እንኳን 33000 ብር ከፍዬ በአስቸኳይ ነው ያወጣሁት። ነገር ግን በሲኦሲ ምክንያት ያውላ አጉላላኝ። ሆኖም ግን ወረቀቷ ብቻ እስክትወጣ ነው እንጂ ከእንደገና ደግሞ ምንም አይነት ልፋቶች ላይ ሳልደርስ እግዚአብሔር መልካም አጋጣሚዎች ፈጥሮልኝ ደግሞ በድጋሚ ሮብ ፓስፖርቴን የሲኦሲ ወረቀቴን አሻራዬን አይዲ እያንዳንዱን ነገር አስገብቼ ሐሙስ ዕለት ተመርጠሻል ተዘጋጂ ተባልኩ። እንደውም ወደዚህ ተመልሼ ለመምጣት ከእንደገና 3 ሳምንት ነው 15 ቀን የልደት ፕሮግራም ነበርኛ ቤት የኔና የሌላ ቤተሰብ ማለት ነው አንድ ላይ እና ለዛ ብዬ አራዝሜ ምናምን ነው እንደውም የመጣው። ነገር ግን እኔ ዘንድሮ ሲሄድ በ10 በ15 ቀን ተመልሼ ለመምጣት ነበር እላችኋለሁ። የመጣውትም ዩናይትድ አረብ ኤምሬት ነው የገባውትም ምህረት አዋጁን ተጠቅሜ ነው ሌላችሁ እፈልጋለሁ። ውድ የሀገር ልጆች በደጅ ላይ ያላችሁትም ከዚህ በላይ ጊዜያችሁ ሳትፈጁ ወደ ሀገራችሁ እንድትገቡ ፈልጋለሁ። እግዚአብሔር አምላክ ሁላችሁንም ይርዳችሁ። ለኔ መልካም የሥራ ጊዜ እንዲሆንልኝ እንድትመኙልኝ እፈልጋለሁ። እና ጋይስ ከናንተ ጋር በእንዲህ አይነት መልኩ እንቀጥላለን። ቻናሌ ላይ በጣም ጠፍቻለሁ። ከዚህ በኋላ
እቀጥላለሁ። እያንዳንዱ ያለውን ነገር ደግሞ በጋራ ሐሳባችን የምንወያየው ነው። በድጅ ላይ ስለምትሰሩት ለመጥፋት ስለተዘጋጃችሁ ሰዎች እንዲሁም ደግሞ የመጣውበት የትኬት ሁኔታዎችን ከፈለጋችሁ ኮሜንት ሴክሽኑ ክፍት ነው፣ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ባይ ባይ።